እንኳን ለከተራ ክብረ በዓል በሰላምና በጤና ደረሳችሁ። ከተራ ምን ማለት ነው? ከተራ በአጼ ይኩኖ አምላክ መንግስት በ12ኛው ክፍለ ዘመን የተጀመረውና በአጼ ገብረ መስቀል መንግስት በ15ኛው ክፍለ ዘመን በአደባባይ እንዲከበር የታወጀው የጥምቀት ክብረ በዓል ከመከበሩ አንድ ቀን ቀደም ብሎ የሚከበር ራሱን የቻለ ሰፋ ያለ እምነታዊ ታሪክ ያለው በጥንታዊት ኦርቶዶክስ ተዋሕዶ ምዕመናን በደመቀ ሁኔታ የሚከበር ክብረ በዓል ነው። ከተራ ከተረ ከሚለው የግዕዝ ቃል የተወረሰ ሲሆን አለቃ ኪዳነ ወልድ ክፍሌ ከተረ ውሃ ገደበ፣ ውሃ አገደ፣ ውሃ ዘጋ በማለት ወደ አማርኛ ተርጉመውታል። ታዲያ በየዓመቱ ጥር 10 የጥምቀት ዋዜማ ዕለት ጀንበር ከመጥለቋ በፊት ቀደም ብለው የቤተ ክህነት አገልጋዮች ተሰባስበው ጊዜያዊ ውሃ ማጠራቀሚያ ገንዳ በመቆፈር ወይንም በአቅራቢያቸው ያለውን ጅረት በመገደብ ለሚቀጥለው ጥር 11 የጥምቀት ክብረ በዓል ለማክበር የሚሰበሰቡበት ምዕመናን እንዲጠመቁ የመጠመቂያ ስፍራ የሚያዘጋጁበት ዕለት ነው። በተጨማሪ በአቅራቢያ የሚገኙት ቤተ ክርስቲያናት ተሰብስበው ከዚሁ ከተቆፈረው ገንዳ ወይንም ከተገደበው ጅረት አጠገብ ዳስ ወይንም ድንኳን ጥለው ታቦቶቻቸውን ያሳድራሉ። ቅዱሳን አባቶቻችንም በየዓመቱ በከተራ ዕለት በዚሁ ባዘጋጁት የመጠመቂያ ስፍራ አጠገብ በጣሉት ጊዜያዊ ዳስ ወይንም ድንኳን ውስጥ አንድ ላይ ተሰባስበው እየጸለዩ በማደር እግዚአብሔር ለነቢዩ ሙሴ የታቦት መኖር የኔ ከናንተ ጋር የመኖሬ ምልክት ነው ብሎ የገለጸለትን ቃል ይፈጽማሉ። የተባረከ ዕለት ከተራ። መልካም የጥምቀት ዋዜማ ይሁንላችሁ። ኤድዋርዶ ባያራኖ እንደጻፈው